ዛሬ እንግዲህ እንደዚህ ይሄንን መሰለ ቡካሪ ሰርተናል ማለት ነው። ለየት ያለ ቡካሪ ነው ከወትሮ ማለት ነው። በእርግጥ መጀመሪያ ሰርቻለሁኝ። ይሄ ግን ቡካሪ ይለያል አልኳችሁ፣ ይለያል ማለት ነው። ይሄን ቡካሪ እንግዲህ አብረን እንስራ ማለት ነው። እስከ መጨረሻው አብራችሁ መቆየትን እንዳትረሱ ማለት ነው። ዝም ብላችሁ መጀመሪያውን አይታችሁ እንዳትተውላለሁኝና አብራችሁኝ እስከ መጨረሻው ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ። ዛሬ ደግሞ ለየት ያለ የቡካሪ አሰራር ነው ማሳያችሁ ማለት ነው። እዚህ ጋር እንደዚህ ካሮት እየጠበስኩ ነው ማለት ነው። እንግዲህ እዚህ ጋር እንደተለመደው ዶሮዬን እያበሰልኩ ነው ማለት ነው። እንግዲህ ዛሬ ለየት ያደረገው ምንድነው? በፊት በትልልቁ ነበረ ሽንኩርትና ቲማቲም የምጠቀመው። ዛሬ ደግሞ ምንድነው ያደረኩት? ሁሉንም አድቅቄ ሁለት ቲማቲም፣ ሁለት ሽንኩርት አቁላላሁኝና እንደዚህ ነጭ ሽንኩርት፣ ቃሪያ፣ ትንሽዬ ሰልሳ፣ ከአራት ሙሸከልና ከዝበራ የተፈጨ ሁሉንም የተፈጨ ነው ያደረኩትኝ። ፍልፍል አስወጭ። ከዛ ምንድነው ያደረኩት? ቢስማር ማለት ነው። ቢስማር ተጠቅሜ ያለሁ ማለት ሀባውን ማለት ነው። ከዛ እንደዚህ እናበስለዋለን ማለት ነው እስከሚበቃ ድረስ። እንደዚህ ካበሰል ነው ቢያንስ ለ40 ደቂቃ እናበስለዋለን። ከዛም በኋላ ላይ እንግዲህ ካሮታችንን በኋላ ነው ማለት ነው የምንጨምረው። አሁን እንደዚህ እንከነውና እናበስለዋለን። እዚህ ጋር ይሄን እናምሳለን ማለት ነው። ቡካሪ ሲሰሩ ያው ዋናው ነገር ምንድነው? እሱ ቢስማርና እንትን ነው ማለት ነው፣ ጀዘር። ከዛ ደግሞ ያው ቡካሪ የተባለበት ምክንያት ከሰል እንጠቀማለን ማለት ነው። ከሰል ፈህም ማለት ነው፣ ግዴታ ነው። እንግዲህ እናያለን ምን እንደሚመስል። እስከ መጨረሻው አብራችን ቆይ ማለት ነው። እንግዲህ ዶች እንደዚህ ሩዜን አዘጋጅቻለሁኝ ማለት ነው። ያው እኔና ቃሪያ ታውቃላችሁ አንለያይ ማለት ነው። አሁን እንግዲህ እዚህ ጋር ያበሰልነውን ዶሮ እንደዚህ ሆኖ በስሎልናል። አሁን ወደዚህ እንገለብጠዋለን ማለት ነው። ዛሬ ምርጥ ቡካሪ ነው የምንሰራው ማለት ነው። አብራችሁን ቆዩ ውዶቼ። እንግዲህ አላጠለልኩትም ማለት ነው። እስታንት ነው የጨመርኩት። ተከታትፍ አድርጌ ስለሆነ የከተፍኩት ማድረግ ሞላዝም ችግር የለውም ማለት ነው። እዚህ ጋር ዶሮዬን እንትን ብያለሁ ማለት ነው። አሁን ወደ ፎረን ትንሽ ዘይት እንጠቀምና ወደ ፎረን እናስገባታለን ማለት ነው። ይሄን እንግዲህ እንከነዋለን። ትንሽ ሲበስል ከሰላችንን እንጠቀማለን ማለት ነው። እንግዲህ ዶች እዚህ ጋር ሰላጣዬን አዘጋጅቻለሁ። ሁለት ሰው ስለሆነ ትንሽ ነው ያዘጋጀሁት። ቲማቲምና በግቦንስ ናናና በስ ሶስት ነገሮችን በማገናኘት ምርጥ የሩዝ ሰላጣ መስራት እንችላለን። አሁን የምጠቀመው ዘይቱንና ላይሙን ነው ማለት ነው። እንግዲህ እዚህ ጋር እንደዚህ የሆነ እየመሰለ ነው። ከለሩን በጣም ያምራል። አሁን የምንጨምረው የካሮቱን ማለት ነው። አሁን እንግዲህ የቅድሙን ካሮት እንደዚህ ጨምሬዋለሁ ማለት ነው። አሁን እንደታረጋለሁ እንደዚህ አደብላልቀዋለሁ ማለት ነው። ያቺ በጣም ያምራል። ያኔ እንደ ከብሳ ጥርት ያለ ሳይሆን ቡካሪ የሆነ ሙሸከል የሆነ ነገር ነው። ገብታችኋል? ሽንኩርቱ፣ ቲማቲሙ ምናምን ተከታተፈው ላው ላይ እንትን ሲል ልክ ቡካሪ የሚባለው እንደዚህ ነው። ልክ ደግሞ ንጹህ ከብሳ ሲሆን ደግሞ ንጹህ ሩዝ ሲሆን ከብሳ ይባላል ማለት ነው። ገብታችኋል? ቡካሪ በተፈጥሮ የሆነ ድብልቅ ያለ ነገር ነው፣ ሙሸከል ነገር ነው ማለት ነው። አሁን እንግዲህ እንደዚህ ካደባለቀው በኋላ አሁን ከሰል ነው ማቀጣጥለው ማለት ነው። ቀጥታ አሁን እሳት ልከኛ ላይ አድርጌ እተወዋለሁ ማለት ነው። ልጆች እንግዲህ እዚህ ጋር ከሰል እያቀጣጠልኩኝ ነው ማለት ነው። ለቡካሪ ሁለት ከሰል ተጠቅሜያለሁ ማለት ነው።
ውዶች እንግዲህ ይሄ ሳህን አለኝ ማለት ነው። እዚህ ጋር እንደዚህ መጥቶልናል ማለት ነው። ከዛ እንደዚህ ንጹህ ሳህን ነው የተጠቀምኩት። አሁን ይሄንን እናመጣና እዚህ ጋር እንደዚህ እናደርገዋለን ማለት ነው። አያችሁ። ከዛ እንደዚህ ካረግነው በኋላ አሁን ቀጥታ እንደዚህ ነው የምንጨምርበት። አያችሁ። አሁን እንደዚህ አፍኘዋለሁ ማለት ነው፣ ሽታ ወደ ሩዙም እንዲሄድ። ከዛ በኋላ እናደርገዋለን ትንሽ እንትን ካለ በኋላ ዘይቱን ሩዝ ላይ እናርከፈክፈዋለን ማለት ነው። ውዶች እንግዲህ ዶሮዋ እንደዚህ ሆና በስላለች ማለት ነው። በጣም አምራ በስላለች። አሁን ቀጥታ ምንድን ነው የምናደርገው ወደ ሩዛችንን ትንሽ እንትን ሲል እንገለብጣለን ማለት ነው። እንግዲህ ውዶቼ እዚህ ጋር እንደዚህ ሆኖልናል። ጭሱ ሙሉ ለሙሉ ጠፍቷል ማለት ነው። አሁን እንግዲህ ይሄን ዘይት እዚህ ላይ እናደርገው ማለት ነው። ያችሁ ሩዙ በጣም ፍልፍል ብሎ እንዲበስልና የቡካሪ ጣም ይይዛል ማለት ነው። ይከሳል። ያችሁ ከሰሉ ብቻ ሲቀር ተውሁት ማለት ነው። አሁን እንደዚህ ከጨመርን በኋላ እናደርጋለን ትንሽ እንደዚህ እናደርገዋለን ማለት ነው። ያው ሩዝ በነገራችን ላይ አናማስልም፣ ምክንያቱም እንትን ይላል ስብርብር ይልብናል። ስለዚህ ሩዝ መማሰል የለበትም። እንደዚህ አድርገን ትንሽ እንደ እስከሚመጥ ዘይቱ ወደ ውስጥ እስከሚገባ እንከነዋለን መልሰን ማለት ነው። እንግዲህ እኛ ቤት ምሳ ሲሰራ በጣም ብዙ ፕሮሰስ አለ። እዚህ ጋር ሸጣ አለ፣ እዚህ ጋር ካጁ አለ። እንደዚሁ አይበሉም ማለት ነው። በጣም ሀቂቃ። እዚህ ጋር ደግሞ ሆነም የዝባዴ ሰላጣ አለ፣ እዚህ ጋር ታቡላ። እንግዲህ ሁሉም እንደ ፍላጎቱ ስለሚበላ እኔ ለየብቻ አድርጌ ሰርቼላቸዋለሁ እና በጣም ከባድ ነው። ሁሉም ደግሞ አብሮ አይበሉም። የሚገርማችሁ ነገር አንዱ ለብቻ ይበላል፣ አንዱ ላይ ይበላል። በቃ ብቻ አላህ ይስጥራ። ከባድ ነው በጣም። እና የኔዎች አሁን ሩዛችንን እየጠበቅን ነው ማለት ነው። ይሄ እንደዛ አስተካክያለሁ። አሁን ቀጥታ ሩዜን ብቻ አምጥቼ መውሰድ ነው ማለት ነው። ገልብጬ ውዶች እንግዲህ እንደዚህ ገልብጫለሁ ማለት ነው። ሀፊዛ ላይ ነው የምጠቀመው። እናንተ ደስ ባላችሁ ላይ ተጠቀሙ ማለት ነው። ውዶች እንግዲህ እንደዚህ አርግተን ጨርሰናል ማለት ነው። እንደምትወዱት ተስፋ አደርጋለሁ። ሩዙን በጣም የሚያምር ነው ከለሩ። እና የዛሬው ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሰብስክራይብ ማድረግን አትርሱ። እንግዲህ በእናንተ ነው እዚህ መድረስ ይሁን ላይ እምላለሁኝና ከልብ ነው የማመሰግነው። ወዳችሁ ፈዳችሁ የምታበረታቱኝ ማለት ነው። እና ዛሬ የነበረን የቡካሪ አሰራር ይሄን ይመስላል ማለት ነው። እንደወደዳችሁ ተስፋ አደርጋለሁኝ። እንደዚህ ቃሪያ፣ ሎሚ እንትን ለሽታው ዶሮውን እንትን እንዳይልብን ሩዙን ስንከፍተው ሽታ እንዳያመጣብን በጣም ወሳኝ ነው ማለት ነው። እንግዲህ በዚህ መልኩ ሰርታችሁ ከእርግጠኛ ነኝ ለመዳማችን እንትን ካላችኋት በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ ማለት በጣም የሚመቻችኋል ማለት ነው። ልስልስ ያለ ሩዝ ነው፣ እንደዚህ ድርቅ ያለ አይደለም ማለት ነው። በዚህ መልኩ ሲሰራ ምንም እንትን አይልም ማለት ነው። እና ለዛሬ የነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የምትፈልጉት ደግሞ ጥፋትም ካለብኝ ሀሳብ አስተያየት ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ አመሰግናለሁ እስከ መጨረሻው አብራችሁኝ ስለምትከታተሉኝ ማለት ነው።